የምትፈልገው ነገር ካለ በግልጽ ተናገር። ከዩ ጋር ሌላ ነገርም ካለ መናገር ትችላለህ። ስርዓት ያለው ነገር ለምንድን ነው የማትናገረው? አልገባኝም። ምን እያልክ ነው? ምንድነው የሚያስገድል ነገር ነው ምናምን የምትለው? አዎ እያደረገ ብሩኬና ሃይሚ ላይ እያደረገች ያለችው ነገር አያስገድላትም? ማንንም እዩ ነው ያስገድላትም? ለምንድን ነው የምትገደለው እንዴ? እያደረገች ያለችው ህይወት እየበጠበጠች አይደል እንዴ? አንተ ዝም በል። ምንድነው እያልክ ያለው? አንተ እንዴት ነው ምንድነው እያልክ ያለው? እነሱ በቃ በሰዓቱ ብዙ ነገር አሳልፈዋል አይደል? ስለዚህ ስለሷ መጥፎነት ማውራት እንደገና ደግሞ እኔ እንጃ እሱም አባትነቱን መቀበል አልፈለገም። አንዴ ማን ያለው የልጅ አባት እናንተ ስላላችሁ ይሆናል ማለት እኮ አይደለም። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ የተመሰገነ ከሞላ ጎደል ደህና ነን። ሁላችንም ምንም አንልም። ያው ምንም ደስ የሚል ነገር የለም። ሰሞኑን ሁላችሁም እንዳያችሁት የሃይሚና የቡቡ ሁኔታ በጣም ካሰብነው በላይ ርቆ ሄዷል። ነገሮች በጣም ተበለሻሽተዋል። የሁለቱ ሁኔታ በጣም ከሯል። የሆነ የሚነጋገሩት ነገር ምናምን ደስ አይልም። በመሀል የሃይሚ ሁኔታ ግልጽ ነው። በጣም ተጎድታለች፣ በጣም ስሜታዊ ሆናለች ምናምን። ግን ደግሞ እኔ እንጃ ይሄን ያህል ርቀት መሄድ አለበት ብዬ አላስብም። ማለት ሁለቱ በግልጽ በስነ ስርዓት ቢነጋገሩ መፍታት የሚችሉት ነገር ነው። ይሄን ያህል የሚያስኬድ ነገር የለም። የሆነ እንደዚህ ብሎ መፍታት የሚቻል ነገር ነው። ግን ስሜታዊ ስለሆኑ ይገባኛል ያሉበት ሁኔታ ምናምን። በዚህ መሀል ደግሞ እዩም አለች፣ ቡቡም አለ፣ ሃይሚም አለች። ብቻ በጣም ግራ የገባውና ድብልቅልቅ ያለ ሁኔታ ውስጥ ነን። ዛሬ የመጣሁት እንኳን ስለነሱ ሁኔታ ምናምን እንደዚህ ብዬ እንደዚህ ለማብራራት ምናምን ሳይሆን የእዩ እህት በጣም ላናግራችሁ ፈልጋለሁ ምናምን ብላ ተነጋግረን ላውራችሁ ብላ ነው የመጣሁት። ለፍፄም ነግሬዋለሁ እየመጣ ነው። ከመጣ በኋላ ያው ነገሮችን እናያለን። እንግዲህ እሷ ጋር የሆነ መፍትሄ ይኖራል ብዬ አስባለሁ። የነገሮች መቋጫ መፍትሄ እሷ ጋር ይኖራል ብዬ አስባለሁ። በዚህ ናክል ርቀት ሊያስጉዙን የማይችሉ የሁለቱንም ቁርሾ ፈቶ አንድ የሚያደርጋቸውን ነገር ለእዩም ሆነ ለቡቡ ለሃይሚም ለሶስቱም መልስ ይኖራል ብዬ አስባለሁ። ከዚህ በኋላ ብዙ ርቀት እንሄዳለን ብዬ አላስብም። ብቻ የሆነ መፍትሄ ያላት ይመስለኛል። የሆነ ካነጋገሯ ምናምን የተረዳሁት እንደዛ ነው። ብቻ አላቅም ምን እንትን እያለች እንዳለ። ያው እኔና ፍፄ ጋር ያለው ነገር ትንሽ ደስ አይልም። ግን የሃይሚና ቡቡ ጉዳይ ስለሆነ ነው የሚያገናኘን። ማለት እኔና እሱ ብዙ መተላለፍ የሌለብን ነገሮችን አልፈናል። ብዙ መባባል የሌለብን ነገር አልፈናል እና እኔ ደግሞ ነገሮች በእንደዚህ አይነት መንገድ እንዲቀጥሉ አልፈልግም። የትኛውም ነገር ልክ አለው ብዬ አስባለሁ። ከልኩ ካለፈ ግን ሌላ መፍትሄ ያስፈልጓል ብዬ አምናለሁና ፍፄ ደግሞ የመረዳት ፍላጎት የለውም። ያ እንዳለው ሆኖ በሁለቱ መሀል ያለውን ነገር እንደማስተካከል ሌላ የሚያባብስ ነገር ማድረግ አለበት ብዬ አላስብም። ማለቴ የሆነ አንድ ሰውን እንደተጎዳ ብቻ አድርጎ መቁጠር ሌላኛውን ሰው እንደ በዳይ ነው የሚያደርገውና እነሱ ጋር ባለህ ነገር ምንም አይነት ቅራኔ የለብኝም። ነገሩን ለማስተካከል እስከመጣ ድረስ የአንዱን ጥፋት እየተናገርን እንትን ማለት አይጠበቅብንም። ቀጥታ ወደ መፍትሄው ሄዶ መፍትሄውን እንትን ማለት ነው። እዚህ ጋር እንትና ተጎድቷል፣ እንትና እየጎዳ ነው ምናምን መባባል የለብንም። በጣም ብዙ ጊዜ ታዝብ አለፍኩት የፍፄን ነገርና ዛሬ እኔና እሱ እንድንከራከርበት ወይም እንድንጨቃጨቅ ወይም ደግሞ ሌላ ነገር እንድነጋገር ምናምን ሳይሆን የመጣሁት እሷ ላናገራችሁ ፈልጋለሁ ስላለች እሷ ጋር ያለውን መፍትሄ እንድናይ ነው። ሌላ አላፊ ነገር አልፈልግም። ብቻ ፍፄ መጥቷል። ፍፄ ዴልሽ ሰላም ነው። እንዴት ናችሁ ቤተሰብ? ሰላም ነው አለን፣ እግዚአብሔር ይመስገን። ያው ዛሬ የጠራው ሰሞኑን ባለንበት ጉዳይ ምናምን ሳይሆን እኔና አንተ ጋር ያለው ነገር እዛው እንዳለ ይቆይ። ስለሱ ላወራ ምናምን አይደለም። ልክ ነህ ልክ አይደለም ምናምን ልባባል የሆነ ላፊ ነገር ለመነጋገር ምናምን አይደለም።
ማንም ላይ ልፈርድ ምናምን አይደለም የመጣሁት። ዛሬ የጠራሁህ የዩ እህት ላናገራችሁ ፈልጋለሁ ስላለችኝ ሁለታችሁንም ላወራችሁ ፈልጋለሁ። እሷ ጋር የሆነ መፍትሄ ይኖር አይኖር አላውቅም። ማለት ይኖራል ብለህ ታስባለህ? አሁን ሊኖር ይችላል። እህቷ ናት ከኛ በላይ ነገሩን ለማበላሸት እንዳይሆን ነገሩ ላይ ሌላ ነገር ለመጨመር እንዳይሆን አመጣጧ እሱን ምንም ማውቀው ነገር የለም። እሷን የውስጧን ምናምን አላውቅም። ገባ እዚህ ጋር ላናገራችሁ የምፈልገው ነገር አለ፣ ልነግራችሁ የምፈልገው ነገር አለ ምናምን ብላኛለች። ለምን እንደፈለገችንም ምንም ማውቀው ነገር የለም። አንተንም ለማግኘት እየሞከረች ነበር። አሪፍ ነው። እንደውም እኔም መናገር አለብኝ ካለ እስካሁን እንደውም ሁላችንም ዝም ብለናል። ሳንፈልገው ሁላችንም እየተበጣበጥን ነው። የማይሆን ነገር ውስጥ እየገባን ነው። እኔ ብያለሁ ከዚህ በፊትም ብዙ ተናገርኩኝ። ሁላችንም የሆነ ሰውን ስላከበር ነው የማይሆን ነገር ውስጥ እየገባ ያለውና ብሩኬም ሃይሜም ከዚህ በኋላ መቆጣት ያለባቸው እንጂ ህይወታቸው እንዲህ እስኪበጠበጥ ድረስ መጠበቅም የለባቸውም። እህቷን ብትመጣ እኔም ልናገራት ፈልጋለሁ፣ ላስጠነቅቃት ፈልጋለሁ። ከብሩኬም ከሃይሜም ህይወት መውጣት አለባት። እዩ የማይሆን ነገር ነው እያደረገች ያለችው፣ እሱን ማወቅ አለባት። ግን ደግሞ ፍላጎቷ ሌላ ነገር ከሆነ አመጣጧ ሌላ ነገር ሜቢ ለመናገርም ይሆናል አይታወቅም። አመጣጧ እኔ አላውቅም። እኔ ለምንስ ትፈልገኛለህ? እሱ ምንም የማውቀው ነገር የለም። ግን ከነሱ ጋር ግንኙነት እስካለን ድረስ እኛን ነው ልታናገር የምችለው። ማንንም ልታናገር የምትለው ሰው የለም። የሆነ መንገደኛ ቁማ ላውራት ትሎች ይማራል ይመለከታቸዋል ብላ ስላሰበች ይመስለኛል ላውራቸው ያለችው። ብቻ አላውቅም። መታ በስነ ስርዓት ተነጋግረን ለጉዳዩ መፍትሄ ሰጠን እንደምንለያይ ተስፋ አደርጋለሁ። ሌላ እኔ የምፈልገው ማለት ነው ገብቷል ቤኪ። እኔ የምፈልገው እኔ እናንተ እንኳን ያለንበት ሁኔታ አለ። እኔ እናንተም አለመስማማት ውስጥ ነው ያለነው። ድጋሚ ደግሞ እቺ ልጅ መታ አልፎም ተርፎ እነ ቡቡ ላይ ሃይሚ ላይ ሌላ ችግር እንዲያመጣ አልፈልግም። ለዛ ነው እንደዛም ያልኩ እንጂ እኔ አውርተን ነገሩን ብናስተካክል ደስተኛ ነኝ። ነገሩ ቢስተካከል ነገር ችግር የለውም። ኖርማል ነገር ነው። ምንም እንትን የሚል ነገር የለውም። የሁለታችንም ሀሳብ አንድ ሆኖ ሳለ ነው እያከራከረን ያለው። ሁለታችንም መቼም ከሁለታችን ማለት ሃይሚና ቡቡ መለያየት የሚፈልግ ሰው አለ ብዬ አላስብም። አንተም ማስተካከል ነው፣ እኔም ማስተካከል ነው። በመሀል ደግሞ የሀሳብ ልዩነት ሊፈጠር ይችላል። እሱ እኔንም ትራኔ የሚፈጥርብኝ ነገር የለም። እኔ ኖርማል ነገር እኔ እናንተ ነገር እነሱ ከተስተካከለ የነሱ ጉዳይ ከተስተካከለ በኋላ እናስተካክል ይሆናል። ሌላም መንገድ መሄድ ካለበት ችግር የለውም፣ መጓዝ ይችላል። አየር ግን አሁን እኔ የምፈልገው የሁለቱን ነገር ማስተካከል ነው። አሁን የዩ እህት ትምጣ፣ ከዛ ባለፈ የምለው ነገር የለም። ሌላ ሀሳብ ካለ ምናምን ማለት እንችላለን። ምን ሀሳብ አለ እንዴ? በቃ እስቲ የምትለውን ነገር እንስማ። ነገሩን ለማስተካከል ፍላጎት ካላት ብታግዘን ለኛም አሪፍ ነው። ነገሩ ቢስተካከል ለኛም ጥሩ ነው። ረጅም ርቀትም አንሄድም። የምታውቀው ነገር ካለም እህቷ ናት፣ ግልጽ አድርጋ ትነግረናለች። ብቻ ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑን ሰመረ? የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ እስከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመልሰው የሚያንሰኝ አይደል፣ ማንባቴ የሚያንሰኝ አይደል። ያው እንግዲህ በቃልሽ መሰረት ይዤው መጥቻለሁ። አንቺ ጋር መፍትሄ ይኖራል ብዬ አስባለሁ። መቼም ያለ ምክንያት እንዳልሆነ የተሰበሰብነው ያው በሰሙ የተካሄደ ያለው ነገር ምንም ደስ አይልም ማለት ምናምን ይመስለኛል። ልጅ በጣም እየተናገረች ነው ማለት ነው።
አሁን ነገሩን ልታስተካክይ ነው ወይስ ልትናገሪ ነው? ልናገር አይደለም ግን በቃ እንደዛ ብላችሁ ስትናገሩ ቤተሰብ እንደሌላት ምናምን ምንድን ነው የምታረጉት? እያደረገች ያለችው ነገር ልክ አይደለም። ምን አደረገች ማለት ምን አደረገች? ያደረገችው ነገር ልክ ነው እያደረገች ያለችው። አንቺ ህይወት ላይ ቢሆን ይሄ ነገር ደስተኛ ነሽ? ይሄ ነገር አንቺ ላይ ተፈጥሮ ቢሆን አይደለም። አሁን ስለብሩክ ምናምን እንትን አትባላ። አንዴ ማን ያለው የልጅ አባት እናንተ ስላላችሁ ይሆናል ማለት እኮ አይደለም። መቼስ ልጅና የልጅ አባትነቱ ምናምን ልትነግሪኝ ነው የጠራሽኝ? አንድም እሱ እንዳለ ሆነ በቃ አትናገሯት። የምትናገሩት ነገር ምንም ደስ አይልም። እኔ እናገራታለሁ። እንደውም እህቷ ስለሆንሽ እኔ ደስ ብሎኛል ስለመጣሽ። እያደረገች ያለችው ነገር ልክ እንዳልሆነ አውቃ ከህይወታቸው እንድትወጣ ብታደርጊ እኔ ደስተኛ ነኝ። ስለዚህ ወሰን ማላረገው ለምን? ይቀላል ነገር እኮ ነው አይደለም ማለት ምኑ ነው የሚከብደው? ያልተረጋገጠ ነገር ነው። የምሬ ነው። በእናንተ እኔ በብሩክ ቦታ ሆኜ ማሰብ አያቅተኝም። ገብቷል አይደለ? ነገር ግን እያወራችሁ ያላችሁት ነገር እንደገና አስተሳሰብ የሚባል ነገር እኮ አለ። ምን ሆናችሁ? እነሱ በቃ በሰዓቱ ብዙ ነገር አሳልፈዋል አይደለ? ስለዚህ ስለሷ መጥፎነት ማውራት እንደገና ደግሞ እኔ እንጃ እሱም አባትነቱን መቀበል አልፈለገም እኮ። አሁንም እኛ ማናችንም እኮ አላመንም። እናንተ አትመኑ። እሱ ማመን ግዴታው ነው። ማንም ያስገድደው? እመን ብሎ የሚያስገድደው ማን ነው እንዴ? አንቺ እህቷ ነሽ አይደል? ገብቷል አይደለ? በደንብ ያውቀዋል። ቢያውቀውማ እንደዚህ እሱም ሽንጡን ገትሮ አይከራከርም ነበረ። ማድረግ ያለው ሪሌሽን እንዲቆም ስላልፈለግ ነው እንጂ ከሷ ጋር ያሳለፈውን ነገር ምናምን እያንዳንዱ ነገር በደንብ ያውቀዋል። በደንብ ማለት ነው። ምንም የሚያውቀው ነገር የለም። አንቺ እንዴት እርግጠኛ ልትሆኚ ይቻላል? በእኔ በጣም እርግጠኛ ነኝ። የፈለገ እርግጠኛ ብትሆኚ እሷ የማይሆን ነገር ነው እያለች ያለችው። ልክ አይደለም እኮ። እኛም በጓደኛችን እርግጠኛ ነን። ለምንድን ነው ሰው ሌላ ነገር ውስጥ እንዲገባ ለማድረግ ነው? እኔ ቤኪ ምንም ሌላ ነገር ውስጥ ምናምን ነገር እያልኩኝ አይደለም። ኖ አሁን እያልሽ ያለሽው ማለት ነው የሆነ እኛ በቃ ማመን ያለብን ነገር አምነን ተቀምጠናል አይደለ? የትኛውም ነገር የጊዜ ጉዳይ ነው፣ በጊዜ የሚስተካከል ነገር ነው ምናምን ብለን ቁጭ ብለናል። ሁላችንም የምንጠብቀው ቀን አለ። ያንን ቀን ነው እየጠበቅን ያለ። እኔ አሁን ሶሻል ሚዲያ ላይ እንደዚህ ወጣ በነገራችን ላይ እሷ እያደረገች ያለችው ነገር እኛ ከምንናገረው ነገር ጋር ሲነጻጸር ምንም እኛ የምንናገረው ነገር ትንሽ ነው። ምንም እየተናገርን አይደለም እንደው ከገባሽ ማለት ነው። አንድ ነገር ተንገር በርግጥ እኛ እርስ በርስ ራሱ ልክ አይደለንም እኛ አይደለ? ግን እኔም እዚህ ጋር ልመጣ የቻልኩበት ምክንያት በቃ ነገሮች ፕራይቬት ሆነው እንዲቆዩ ነበር የተፈለገው አይደለ? ግን አጋጣሚ ሆኖ ከሷ ጋር ያለውን ነገር እያንዳንዱ ነገር በቃ ሶሻል ሚዲያ ላይ በጣም የሚወጣው ነገር በጣም ያስጠላል። እቺ ልጅ ደግሞ ቤተሰብ የሌላት ይመስል ጓደኞች የሌሏት ይመስል ምንም በቃ አንደርስታንድ ልታረጓት አልቻላችሁ። ሁሉም እኮ ቤተሰብ አለው ያለውም እያልኩ አይደለም። ነገር ግን የምትናገሩት ነገር ልክ አይደለም። ምንም አልተናገርናትም። አሁን ተናገራችኋት ብለሽ እያሰብሽም ከሆነ መናገር እንደ አይደለም። እሷ ያደረገችው ነገር ይበልጣል። የማይባል ነገር ነው አይደለ? ልጅ የተፈጠረው አጋጣሚ ቢሆን ታስቦበትም ቢሆን አንዴ ተፈጥሯል። እኔ አላውቅም። እግዚአብሔር እኔ እንጃ አይደለ? እሱም ቢሆን እሱንም ቢሆን ማናገር ፈልጋለሁ። እንደዚህ አይነት ሁኔታ እንድትናገሪው አልፈቅድልሽም። እሱ ለኔ ነው እንደዚህ እንዲሆን አልፈልግም። ገባሽ? እሷን ራሱን የቻለ እንትን ውስጥ ነው ያለው፣ ችግር ውስጥ ነው ያለው። በመሀል ደግሞ ሌላ እንትን ውስጥ እንዲመጣበት አልፈልግም። እኔ በቻልኩት አቅም እዩን ለመረዳዳት እየሞከርኩኝ ነው። ግን ብዙ ደግሞ መስራት የሌለባትን ነገር እየሰራች ነው ያለችው። እነዛን ነገሮች ለራሱ እንድታቆም እፈልጋለሁ። ገባሽ? በቃ እሷ እኮ ወይ ገንዘብ አይደለም እየጠየቀች ያለው። የሷ ያልሆነን ሰው ለምንድን ነው የምታሳድደው? የሷ ያልሆነ ሰው አይደለም። ገባሽ? እርግጠኛ ሆኜ የምነግርህ ልጁ የራሱ ነው። የእውነቴን ነው። ማን ያለው የራሱ ነው? እምነት እኮ ነው። አባትነት እምነት፣ ሌላ ነገር አይደለም። ብሩኬ ካመነ ነው አባት ሊሆን የሚችለው እንጂ ብሩኬን አስገድዶ እመን የሚባል ነገር የለም። አንቺን ብትሆኚ አሁን ልክ አይደለሽ። ምንም ልክ አይደለሽ። ልክ ነኝ በጣም ምንም ልክ አይደለሽ። ልክ እያደረግሽ ያለሽው ነገር ልክ አይደለም። እኔ ዛሬ አንድም ነገሩን ለማስተካከል የምትፈልጊ መስሎኝ ነው እሺ ቆሜ የጠበቅኩሽ። ግን ደግሞ ነገሩን ለማባባስ እመን አይመን ልትይን ከሆነ ልክ አይደለም።
እና እህትሽም መክረሽም ቢሆን ብታስወጫት ከህይወታቸው እኔ ደስ ይለኛል። አንድ ልልሽ የምፈልገው የራሳቸው ህይወት ነው። አንድ ነገር ግን ልንገርህ፣ ይሄ ልጅ ከአሁን ጀምሮ እስክትወልድ ድረስ ያለው ነገር ግዴታ መንከባከብ አለበት። የማን ነው ያለበት ግዴታ? ብሩኬ ነው። የምን ግዴታ ነው ያለበት? እልሽ ህሊናው ነው ግዴታ ሊሆንበትም ላይሆንበትም የሚችለው በህሊናው ነው እንጂ ማንም የሚያስገድደው የለም። ማንም የሚያስገድደው የለም። ህዝብ እየሰጣት ነበር። እሷ ስለወራች ስላላወራች አይደለም፣ ስለተናገረች ስላልተናገረች ምናምን እኮ አይደለም። እዚህ ጋር ማናችንም እኮ ለህሊናችን ብለን ነው ታግሰን ያለነው። ገባሽ? እንጂ ብዙ ርቀቶችን መሄድ ምናምን አቅቶን አይደለም። ማለት ብዙ ነገሮችን ማድረግ እኮ እንችላለን። አንድ ነገር ልንገርሽ፣ ብሩኬም ሃይሚም በጣም ትዕግስተኞች ስለሆኑ በጣም ይሆናል አይደል ለሰው የማሰብ ህሊና ስላላቸው እንጂ እህትሽ ያደረገች ያለችው ነገር እውነቱን ነው የምነግርሽ፣ በጣም የሆነ የሚያስገድል ነገር ነው ያደረገች። ምንድነው ስለ ግድያ ምናምን ምን ማለት ነው? እረፍ እንዴ! ለምን እንደ ሰው በቃ መናገር ያለብን ነገር ነው። መናገር የፈለከው ነገር ምን ማለት ነው? ለምንድን ነው ስርዓት ያለው ነገር ማትናገረው? አልገባኝም። ስርዓት ያለው ነገር ለምንድን ነው ማትናገረው? አልገባኝም። ምን እያልክ ነው? ምንድነው የሚያስገድል ነገር ነው ምናምን የምትለው? አዎ እያደረገች ብሩኬና ሃይሚ ላይ እያደረገች ያለችው ነገር አያስገድላትም? ማንንም እዩ ነው ያስገድላትም? ለምንድን ነው የምትገደለው እንዴ? እያደረገች ያለችው ህይወት እየበጠበጠች አይደል እንዴ? አንተ ዝም በል። ምንድነው እያልክ ያለው? አንተ እንዴት ነው ምንድነው እያልክ ያለው? እንዴት ነው የምትሆነው? ትጣላኛለህ። አንተ ስርዓትን ያዝ፣ ስርዓትን ያዝ፣ በቃ ስርዓትን ያዝ። ምንድነው የሚልህ? ምንድነው የፈለግከው አንተ? ያማል እያደረገች ያለችው ያማል ነው ልክ የሚሆን አይሆን አያገባም። አንተ እሺ፣ አንተ ምንድነው አያገባም? ለምንድነው የጠራኸኝ? አያገባም። በቃ ልታሳምነኝ ነው? እንደዚህ እንድትሆን አይደለም የጠራው። ገባ? ለምንድነው የጠራኸኝ? ተናፋብኝ አይደለም የጠራው። በስነ ስርዓት ተነጋግረን ብንለያይ ጥሩ። ምንድነው እያልክ ያለው? በስነ ስርዓት ተነጋግረን ብንለያይ ጥሩ። ምንድነው እያልክ ያለው? ልክ ናት ነው እዩ? ልክ ናት ነው እዩ? ልክም ሆነች አልሆነች ማለት ነው የሚያገባ ነገር የለም ማለት እንደዚህ። አንተ የሚያገባ ነው መስመር ያለፈ ንግግር እንድትናገር አልፈልግም። ነገ ላይ የሚጸጽተን ነገር አታርግ ነው እያልክ ያለሁት። ማንን ነው የምናገረው? ነገ ላይ የሚጸጽተን ነገር አታርግ። አእምሮ ልክ ነው ያሟል እንዴ? የራስህን አእምሮ ምንድን ነው የፈለግከው እንዴ? ስርዓትን ያዝ። በጣም ማለፍ የሌለብህ መስመር አልፈሃል ፍፄ። በጣም ማለፍ የሌለብህ መስመር አልፈሃል። ስነ ስርዓትን ያዝ። ስነ ስርዓትን ያዝ። አይመለከተም። አይመለከተም። በቃ አይመለከተም። ለምንድን ነው የጠራችሁኝ? አይመለከተም። ሰማኝ? አይመለከተም ማለት አይመለከተም። ብዙ ነገር ዝም ብዬ አልፌያለሁ ጓደኛዬ ነህ ብዬ። ይኸውልህ እኔ አሁን መስመሬን እንድታልፍ አልፈልግም። ገባ? መስመር አልፈ አንድ ነገር እንድታረግ አልፈልግም። አንተ ነህ እያለፍክ ያለው። አይመለከተም። እያረክ ያለው ነገር ግን ወቅ እኔ እንዳለፍኩ ከተሰማሽ በቃ በስርዓት ነገሩን ለማስተካከል ነው ወይስ ተደረበ? እኔ የማይጠራው በስነ ስርዓት እንድናወራ ነበር ከሷ ጋር። በቃ በስርዓት ማውራታችን። አንተ ግን ልክ ነህ ወይ? እኔ መታኝ ምንድነው? አዎ መታሃለሁ። እኔ መታኝ መታሃለሁ። እውነት ማለት ምንድነው የፈለጋችሁ? በቃ በስርዓት ማውራታችን እያወራሁ አይደል እንዴ? አንቺ ራስሽ በስርዓት አታወሪም? ምንድነው እያደረግሽ ያለሽው? እህትሽ ልክ ነው እያደረገች ያለችው? ደግሞ መተሽ አንቺም ልትበጣብጪ ነው? እና ታዲያ ምንድነው እያደረጋችሁ ያላችሁት? በቃ እኔ አንተና አንተ እንዲስማሙ ነው የምፈልገው። እሷን መታ ማውራት አለባት እዚህ ጋር። እንዴት ነው የሚስማሙት? ህይወታቸው ላይ ገብታ እየበጠበጠች ያለችው እሷ የማን ይሁን ማን በምን ይታወቃል? ነገር እሷ ጋር ሲሆን የሚያወራው ነገር አንድ አይደለም። ትሰማኛለህ? አንተ ነህ ነገሩን እያበላሸው ያለው። እኔ አሁን አንድ እየተረዳሁ ያለሁት የምትፈልገው ነገር ካለ በግልጽ ተናገር። ከእዩ ጋር ሌላ ነገርም ካለ መናገር ትችላለህ። በእናትህ አሁን እዛ ነው እንዴ? እንዴ ነው የሚያወራው? ቃሌት ታግብ ትይልልህ። አሁንም ቢሆን በቃ መናገር የምትፈልጊውን ነገር ተናገርሻ። መናገር የምትፈልጊውን ነገር ተናገርሻ።